ዱባይ ከዱባይ ለመውሰድ ይቀላል ወደ ሳውዝ አፍሪካ። ኦኬ ዱባይ የምትኖር እሺ። ቀይም ጥቁር አይሰማም ቤተሰብ ቀይም ኦኬ ኦኬ ጸይም እሺ። አግብታ የፈታች ብትሆን ልጅ ቢኖራት ችግር አለው? ችግር የለም። ይቆራረጣል ቤት ምንድን ያለው? አግብታ የፈታች ቢሆን ችግር የለም ስለው ምን አለ? ኧረ ንገሩኛ እንዳትብና አብይ ምንም አላወራም። ችግር የለም ማለት አይ ያለው ካንተ መቶ አይወጣም። እንግዲህ አልሰማሁም። ኦኬ የዮኒ ኮድ 09 ነው። ዮኒን ያላችሁ ዮኒን ያላችሁ አሁን አንድ ቦታ በቀደም ተከተል አሁን ሰላምን ያላችሁ እንላለን። ቆይ እንደዚህ ከዛ ወደ ሂሚ በተካ አንድ ቦታ ነው ያለው። ማንንም እንዳታስገቡ በቃ። አሁን አዲስ ሰው አይቻልም። እነሱን ያለ ነው የሚገባው። ሰላምን ያላችሁ ኮዷ 01 ነው። ሰላምን ያለ ሰው ብቻ ነው የሚገባው። አሁን ሌላ አታስገቡ ፕሊዝ። ሰላምን ያለ ብቻ ሰላምን የሚፈልግ 01 ይጻፍ ይገባል። ሰላምንም መስፈርቷን ተናግሬያለሁ ኦልሬዲ። ስትገባ ደግሜ የተሳሳተ ሰው እንዳይገባ መስፈርቷን ልድገምላችሁ። ሰላም ኮዷ 01 ነው። ከእድሜው የምትፈልገው ከ30 እስከ 35 መካከለኛ ቁመት ያለው ስራ ያለው አውሮፓ ሚኖር ጸይም ፕሮቴስታንት እምነት ተከታይ። ይሄን የምታሟላን አግባ። 01 ጻፉ። 01 ሞዴሬተሮች ኢንቫይት አድርጎ የተሳካለት ይግባ። አንድ ቦታ ነው ያለው። አንድ ሰው ነው የምናስገባው። ሰላምን ድረን እንሸኛለን። ከዛ ወደ ሂዊን በትልቁ አድርገታለሁ። የሂዊ ተራ ነው አሁን፣ የሰላም ተራ ነው። ሌትስ ጎ። ሁለት 230 ሰው ይፈልጋታል። 01 እየጻፈ ነው። 230 ሰው 248 ሰው ተሳክቶለት የሚገባው ግን ማን ነው? ዮኒ ጋር አልደረሰም። ተራው ሲደርስ ዮኒ የምትይዋ ልጅ ተራው ሲደርስ ኮዱ 09 ነው ጽፈሽ ትገቢያለሽ። ሌትስ ጎ። ኢንቫይት አድርጉ ቤተሰብ። ሞዴሬተሮች ኢንቫይት እያደረጋችኋቸው። አንድ እስካሁን ድረስ የተሳካበት ዮኒ የሚባል ልጅ አንቺን እያለ ነው። አንቺን እያለ ነው አይደል? ይዊ ቅድም ግን የሆነ ዮኒ የሚባል ልጅ አይቼ ነበር። የሚረብሽ ድምፅ አለ። ሚውት አድርገው። ምን ሚል አለ? የሚረብሽ ድምፅ አለ። ሳሚ ሚውት አድርግ። እሺ 01 ጻፉ። ሰላምን ያላችሁ መስፈርቱ አውሮፓ ሚኖር እድሜው ከ30 እስከ 35 የሆነ የፕሮቴስታንት እምነት ተከታይ የሆነ ጸይም ወንድ ስራ ያለው አሉ እኮ ብዙ አውሮፓ ግን ስራ የላቸውም። ለዛ ነው ማግባት ይፈልጋሉ ግን ስራ ሳይኖራቸው እንዴት ያግቡ? ኢንቫይት አድርጓቸው። አንዱ ስንት አመትሽ ነው ይለኛልና 27 በይልኝ። ስንት አመትሽ ነው? ብዙ ጊዜ ደጋግሙ 27 አመቷ ነው። እድሜሽን አውቆ ነው እና አውቆ ሊገባበት ነው። ዝም ብሎ እድሜሽን ሳያገብቱ በኋላ 27 አመቷ ነው። ከፈለካት ኮዷ 03 ነው።
ኮዷ 03 ነው። ሌትስ ጎ ፋሚሊ 27 ሆነሽ ግን አንቺ መስፈርተሽ ከስንት እስከ ስንት ነው እድሜ የጠየቅሽው? አውዬ ወንድና ወጥ በሰላሳ ይባል የለ እንዴ? ከ32 እስከ 36 አሪፍ ነው። አይ ወንድ ልጅ 40 እኔ የሚመቸኝ ወንድ ልጅ 40 ሲሆን ሰከን ረጋ ይላል። ገባሽ? ቤት ለማስተዳደር ችግር ይችላል። ብትነዘንዡ ጭቅጭቅ ይችላል። በስማል ጣሪያ ለምን ከመስፈርት እየወጣው ነው? ሀብዬ ደግሰሽ ዳሪኝ እያልኩ እኮ ነው። ከመስፈርት እኮ እየወጣው ነው ሀብዬ። አዎ እሱ ነው መስፈርትሽን ትተሽዋል። ብቻዬን ብለሻል። ሰላም ግን ግዴታ ታሳይናለሽ እንዴ? ያው አዳምሽ ገብቷል። የታለ ቪዲዮ ሳያበራ ነቀላችሁታ? ቪዲዮ ሳያበራ ቀርቶ ተነቀለ አዳምሽ። የሰላም አዳም የታለ? ሌትስ ጎ የሰላም አዳም ያው እየጻፈ ነው። የሰላም አዳም አስገቡት ሞዴሬተሮች። እኔ አይቼዋለሁ። የሰላምን አዳም መጥቶ ነበረ። አብዬ አንቺ በትልቁ ነኝ። እሺ ያንቺ ተራ ስለሆነ እኮ ነው። እሺ ሌትስ ጎ የሰላም አዳም 01 ያው እየጻፈ ነው። ኧረ ቤተሰብ ኢንቫይት አድርጉት ፕሊዝ፣ አታስለፉት የሰላምን አዳም። ናቲ ነው ስሙ መሰለኝ የሰላም አዳም። ቆይስ ከረከረ ነው። ኔትወርክ የለውም ወይ? ኔትወርክ ከሌለክማ ኢትዮጵያ ውስጥ ነው የምትኖረው። በቃ የሰላም መስፈርት ደግሞ አውሮፓ ነው። ማሪ መስፈርትሽን መተው አለብሽ። እንደ ኑሮ አየሻት። አሁን በቃ አውሮፓ ሲጠፋ መስፈርቷን ተወች። የትም ይኑራል። ኤንቢኤ ቪዲዮ አብራ ቪዲዮ ቪዲዮ አላበራም። ቤተሰብ ምን ያደርጋል? ሀና ልትመረቁ ነው አሁን። ከምርቃቴ በኋላ እዩት እንዴት አዳማችሁ እንደሚመጣ። አሜን በሉ። እሺ በዚህ መልክ የመጣማ በጣም የሰመረ ይሆናል። በዚህ መልክ የመጣ በጣም ያማረ ይሆናል ብዬ ተስፋ አደርጋለሁ። ታያለሽ። አሁን ስመርቃችሁ ከምርቃቴ በኋላ የሚመጡትን አዳሞች ታያቸዋለሁ። ኦኬ ዓለም ሰላም ይሁን። አሜን በሉ። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ጤና፣ ረጅም እድሜ፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተቸገሩ፣ የተጨነቁ፣ የተከፉ ፈጣሪ ይድረስላቸው። ያላገባችሁ እህት ወንድሞቼ አግቡ። አሁን እዚህ ጋር ሁላችሁም አዳማችሁ የዋላችሁ አግቡ። አሜን አሜን አሜን። የተባረከ ትዳር ይስጣችሁ ፈጣሪ። ልጅ ያልወለዳችሁ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ልጆቻችንን ፈጣሪ ያሳድግልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። ማንም አይክፋው፣ ማንም አይዘን። እዚህ ምድር ላይ ሁሉም
ሁሉም የሰው ዘር በሙሉ በሰላም በደስታ በጤና ረጅም እድሜ ይኑር። በየሀገሩ እስር ቤት ያሉ የእስር ቤት ጭንቅ ላይ ያሉ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለቤተሰባቸው ለሀገራቸው ያብቃቸው። ማንም አይክፋው፣ ማንም አይዘን። ሁሉም ሰው የሚፈልገውን ሁሉ ፈጣሪ ይስጠው። የሰው ነገር ያልተመኘ ሁሉ ፈጣሪ የሚመኘውን ሁሉ ይስጠው። ዛሬ እጣው ለሚገባው ሰው ይውጣ። አሚን አሜን አሜን አላችሁ። በደም ያ አሁን ከምን በኋላ ተመልከቱ የሚመጡት አዳሞችና ሔዋኖች ተመልከቱ የሚመጡት ታያላችሁ። ግን ለምን አልክልሽም? ጭስ በጣም ያለበት አካባቢ ነው ያለሁት። በጣም እኔ ግን ሳሚ አንተ ኢትዮጵያ ውስጥ ማይኖርክን ተጠራጠርኩ። ልላክልሽ እጣን። እሺ በጣም አመሰግናለሁ። በጣም ነው የምወደው። ከምሬ ነው። እሺ አመሰግናለሁ። ማራው ሲሪየስ ነው። እሺ ቴንክ ዩ ሶ ማች። እኔም እጣን በጣም እወዳለሁ። እጣን ግን ያው ሰላምን በደንብ ካወራሽልኝና እሷ ከአውሮፓ ውጭ ወደ ውጭ ያለች ሰላም አይ ቲንክ አላማዋ አውሮፓ አግብቶ አውሮፓ መሄድ ነው መሰለኝ። ሰላም ላይ በጣም ትኩረቴ በጣም ሰላም በጣም ነው የምልሽ። ግድ የለሽም። ይኸውልሽ አሁን ከምርቃቱ በኋላ በተለይ ደግሞ አግባቢያት አንቺ ምንድን ነው ያንቺ ነው ሳሚ ያንቺ አዳም ነው ያዡ። ግድ የለሽም። ከውስጥ ሆነሽ እንዴት አንድ ሰው ማሳመን ይከብድሻል? አንድ ሰው እንዴት ማሳመን ይከብድሻል? ይኸውና 6000 ምናምን ሰው ይባላል። እኔ በነፃነት አምናለሁ። እውነት ነው እሱ። ለምን አልጫንም? ገባክ? እሷ አውሮፓ መሄድ የፈለገችበት ምክንያት ይኖራት ይሆናል። ኧረ ፈጣሪ ያለው ነው የሚሆነው። ምንድን ነው? እሺ አሁን ሰላም እንግዲህ ሁለቴ ተሞክሮልሻል። ሁለተኛ ዙር እድልሽን ሞክሪ። አሁን የሂዊ ተራ ነች። የሂዊ ኮድ 02 ነው መስፈርቷ። አሜሪካን ሀገር የሚኖር ነው። አሜሪካን ሀገር የምትኖር ሂዊን ማግባት የምትፈልግ 02 ኮድ ጻፍና ናግባ። አሜሪካን ሀገር የሚኖር ጻፍ። መስፈርቷን አንብብልክ። ከገባክ በኋላ እንዳትከራከረን። መስፈርቷን አንብብልክ። የሂዊ መስፈርት እድሜው ከ30 እስከ 40 ያላለፈ 40 ያላለፈ ቁመቱ ከሜትር እስከ 80 ያልበለጠ ስራ ያለው አሜሪካን ሀገር የሚኖር ጸይም ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ ጭቅጭቅ አትወድም፣ የማይጨቃጨቅ አግብቶ የፈታ ልጆች ያሉትም ቢሆን ምንም ችግር የለብኝም ብቻ እንዳይጨቃጨቅ ብላለች። ሌትስ ጎ 02 ነው ኮዷ። ህይወት አንቺ ሴት ሆነሽ 02 ምጽፊው ምን ልትሆኚ ነው? ወንዶች ይጻፉ ፕሊስ። አሜሪካኖች ግቡ። ሞዴሬተሮች አሜሪካኖችን አስገቡ። ሔዋኔ የት ነሽ የምትለው አይዞክን ያለውልክን ያመጣልሃለሁ። ሔዋንክን የህይወት አዳም ግባ። አሜሪካኖች ግቡ። ዝም ብሎ ህይወት ነሽ ይላል ያለሽበት። አንዷ ደግሞ ደጋግማ ሚኩ ብላ እየጻፈች ነው። ሚኩን ፈልጋ ህይወት ያለችበት እንገር ጠየቁ ነው። ህይወት ነሽ ያለሽ ይላል። ኦኬ ቤሩት ይሄን ኢንቫይት ተደርጓል። አንዱ አሜሪካ መጣ አላው አሜሪካ እያለ ነው። ኢንቫይት ተደርጓል። ኢንቫይት ሲደረግ አይቼዋለሁ ስክሪኑ ላይ። እሺ በዚህ ኢንቫይት ሲደረግ ለኔ ያሳየኛል ስክሪን ላይ። ከሌ ኢንቫይት አደረገ ብለው ያሳየኛል። ደጋግማችሁ ሌላ የተለያየ ሰው ኢንቫይት አድርጉና የተሳካለት ይገባል። ሶፊ ኢንቫይት ተሰሞኑ ነው። ገሬ አንተ ዱባይ ነህ። ከአሜሪካ ነው የምንፈልገው። ከአሜሪካ አሜሪካኖች ብቻ ግቡ። አሜሪካኖች
አሜሪካኖች እዮብ እንኳን ደህና መጣ ወንድሜ። ውሳ አይደው ዋትስአፕ ብሏል። ወይኔ ለምን ነቀላችሁት? ከአሜሪካ ነው እኮ ዋትስአፕ ሲል አልሰማችሁትም? አሜሪካኖች ሰላም ሲሉ እንዲህ ነው ዋትስአፕ ነው የሚሉት። ዋትስአፕ ያለ መስሏቸው አሁን እነሱ ዋትስአፕ አፕሊኬሽኑን መስሏቸው ነቀሉት። አሜሪካኖች ሰላም ሲሉ ዋትስአፕ ምናምን ነው የሚሉት እንጂ ዋትስአፕ ሰላም እያለ እኮ ነው። የልጅቷን እንትን አዳም ገደላችሁባት። እሺ አሜሪካኖች ግቡ። ከአሜሪካ ብቻ ነው የምትፈልገው ሂዊ ባል ከአሜሪካ ብቻ ነው የምትፈልገው። ከሌላ ቦታ እንዳትገቡ። ዋትስአፕ ሲሉ አትንቀሏቸው። የአሜሪካ ሰላምታ እንደዛ ነው። እነሱ እኮ ዋትስአፕ ሲል ዋትስአፕ አፕሊኬሽን መስሏቸው ቲክቶክ ነው ብለው ንቅል አደረጉት። እሺ 02 ነው ኮዷ። ሳካ ማን ነበር እንዴ? ሳካ ማን ነበረ? ሳካ በቀደም ያጋባነው ልጅ ፈታ እንዴ? መቶ እየጻፈ ነው 02 ሳካ። እኔ ሳካን አስታውስ። ኖ ሳካ ይዘል ሳካ ሚስት አግኝተን ልከን ነበር እንዴ? ሳካ ኢትዮጵያ ነው የሚኖረው። እየቃመ የገባው ልጅ ነው አይደል? አንተ መሽዲሽ ማሻርኝ ነኝ አንተ ገኘለት ሚስት ለካ ሳካ ተርዚና ወጥሮ ነበር የገባው። ለዛ ነው እና የዛለት አንተ ተርዚና ወጥረ ገብተህ ማናተሽ ይልክ ዛሬ ተርዚና ሊያስክም ዛሬ ይገኝላል። ዛሬ ፈልገሽ ዳሪኝ። በቃ ባለፈው አልዳርሽኝ። አዎ ግን እየቃምክ ካልሆነ ነው። አይ እንኳን ባህላችን ኦኬ ማለካ ነው። ቪዲዮ አበራሉ። እሺ ታበራ መቀመጥ አይቻልም። አብራ ወይስ ለቃያ ሰው ቪዲዮ ስላላበራሽ ኑሮ ትነቀይ ነው። እሺ አሁን ወጣው እየጻፈ ነው። አሜሪካ አሁን የወጣው ልጅ ይግባ። ዋትስአፕ ስለ ነቀሉት እየተናደበ ነው። ዋትስአፕ ማን ነው? የሂዊ ነው እሱ ያንቺ አይደለም ማለት። አዎ አኮ ለእሷ እየጻፈ ነው። ባላሰብኝ በቃ እሺ ሳካ በኋላ አስገባሃለሁ። የአሜሪካውን አስገቡት። ዋትስአፕ ስለው ላንቺ ፈልገሽ ነው ሰላም። ይህ ለሂዊ ነው ለእሷ አብዬ እየጻፈ ነው። ለስናችሁ እሺ እኔ ማርሽ እሺ ዋትስአፕ ያለውን ለሂዊ አስገቡላት። Hi Huey, how you doing? እንግሊዝኛውን ትንሽ አድርግላት አትችልም ብዙ በደምብ ሃይ ሂዊ It's okay. በአማርኛም ቢሆን it's fine. በአማርኛ ቪዲዮ አብራላት። ፎሎሪ በጣም አይከፍትም። እና እንደዛ ከሆነ በምን እናውቃለን? አሁን እውነተኛ ሆና አትሁን በሰው መቶ ብገባ ችግር የለም። መቶ ብትገባ ይከፍታል። አሜሪካ በደቁ ፉሉ ቪዲዮ ይከፍታል። ያው ሙላ መቶ ክፈት። ጆካ ነው አቡያ 1000 ካልገባ ላይ እኮ እና ታዲያ 1000 ሲገባ ባይከፍትስ ቪዲዮኛ በምን እናውቃለን? ማለት እንዴት እናውቃለን? ምን ማስተማመኛ አለ? እኔ ጠይቃለሁ ብዬሽ ነው ከፍት ነው ሁላ 1000 ሲገባ እሱ 1000 ገብቶ ከትንሽ ደቂቃ በኋላ ነው የሚከፍተው። ቶሎ አይከፍትም። እሺ ሌላ ሰው አስገቡ ቤተሰብ። ሞዴሬተሮች ስታክ አድርጓል እንዴ? ቆሜ የለው አልቆምሽም ብያለሽ።
ሌላ ሰው አስገቡ እያልኳቸው ነው። ምክንያቱም 1000 ሲሞላ ባያበራስ በምን እናውቃለን? እንደዚህ ማመን አንችልም። ጀመር ከ1000 በታች ፎሎ ያላቸው ሰዎች እንትን አስገቡ። አክሊሉ ቪዲዮ አብራ አክሊሉ ነው ጉርቶ አክሊሉ አሜሪካ ያለው አክሊሉ ቪዲዮ አብራ አይ አክሊሉ አይሆንም። ጨቀልኩት ሌላ ሰው አክሊሉ አሜሪካ ያለው አይመችሽም? እሱማ ወንድሜ ነው አውቀዋለሁ። እሱ ወንድሜ ነው። የምን ወንድም? እናትሽ አልወለደችውም ወንድምሽም የሆነው? አይ ያው እናት መውለድ አይጠበቅባትም እኮ ወንድም ቤተሰብ ነው። ምንም አይገድብሽም። ባዳ ነው ወንድምሽ አይደለም ማለት ስጋሽ ከሆነ ነው የማይፈቀደው፣ በሃይማኖትም በባህልም የማይፈቀደው። ቲክቶክ አብረን እናለቅሳለን። አይ ሌላ አይ ኦልሬዲ ቲክቶክ ላይ አብራችሁ የምታለቅሱ ከሆነ ኦልሬዲ እንትን ብላችኋል። ቤተሰብ ሳቁ ሁሉም አክሊሉ ስል እሺ፣ ሌላ ሰው አስገቡ። ሌላ ሰው ከአሜሪካ እሺ፣ ደቂቃቸው አልቋል። ሰላም ወደ ኑሮ ሄዳለሁ። ሂዊ ደቂቃሽ አልቋል። ወደ ኑሮ ሄዳለሁ። ኑሮ ነው ያላችሁ። ኑሮ ምንም መስራት የላትም። ሰው ብቻ ይሁን ፈጣሪን ይፍራ። አለቀ በቃ። ሰው ይሁን ፈጣሪን ይፍራ። አሜሪካ አላለችም እንደ ሂዊ፣ አውሮፓ አላለችም እንደ ሰላም። ሰው ከሆንክና ሀቡዬ የምትፈራ ከሆነ ሀቡ ኧረ ተይ ግን ኧረ ተይ እንደዛ አይደለማ እንዴ። እሺ ንገሪያቸው። ኢሮፕ ይሁን ወይስ እስራኤል ወይ ኢሮፕ ይሁን መስፈርቱን እኮ ታውልኝ እኮ እኔ በቃ ሰውና ፈጣሪን የሚፈራ ብቻ ከሆነ በቂ መስሎኝ ነው። አይ ያው ና ቁመት ምናምን ስንልኩ ትንሽ አበዛ ነው መሰለኝ ብዬ ነው። እሺ መልክ አላለችም፣ ቁመት አላለችም። ብቻ ምን ይሁን አውሮፓ ወይም እስራኤል የሚኖር ብዙ እኮ አሉ። እስራኤል የሚኖሩ ያላገቡ ኑ እንትን የመሰለች ቆንጅዬ ልጅ። ኧረ ከምር መመዘኛዋ ግን ደስ ይላል። ሰው ብቻ ይሁን ስላለች በጣም ትልቅ ሰው ነው። ይሄ ራሱ ሰውን ይገዛል ምናምን ትላለ ማለት ነው። ትክክል፣ በእውነት ትክክል። ይሰማሻል ሀቡ? ወይ እዮባን በመተማመን ቅድም የገባውን ልመናውና አውርቼው ምናምን ከዛ የማይሆን ከሆነ ሌላ ጊዜ ይመጣሉ። ቀስፈትን የሚያሟላ ሰው ጥሩ ፎሎ አድርገሻል? አላደረኩትም። አስገቢልኝና ይዞታ። እሺ ና እዮብን አስገቡት። ልቧ አምናዋለች። እኔ አምናዋለሁ ሪስክ ወስዳለሁ ብላለች። ዋትስአፕን አስገቡት። ዋትስአፕ አለ እኮ ገብቶ how you doing you ያለ አስገቡላትና እኔ ልመናው እኔ ሪስክ ሁሉ ሰድና ብላለች። ካም እሺ ይኸው ገብቷል። ፎሎ አድርጊው። እንዴት ነህ? ሂዊዬ ሰላም ነው? አለው ፎሎ መልክ ፎሎ አድርጊ። አልፎ ችግር የለም እና በውስጥ ብናወራ ይሻል እኮ። በውስጥ ልታወሩ እኮ ነው። ፎሎ ስላላረገች ፎሎ ልታረግ። ኦኬ ታንክ ዩ። በቃ ተጀናጀኑ፣ ተስማሙና ስትጋቡ መሰግናለሁ። ለሰርጋችሁ እንግዲህ ታይዘታላችሁ። በቃ ሰርጋችሁ በእኛ ቤት ነው ሰርነት። አዎ